አንድ ታላቅ የኩባንያ ዋና ስራ አስፈጻሚ በድንገት ከዓመታት በፊት የተለያያት የቀድሞ ፍቅረኛዋን ተመለከተ። እሷ ግን አሁን ሙሉ በሙሉ ዓይነ ስውር ሆና ነበር። በዚያም ቅጽበት አንድ መኪና ሊገጫት ሲል ሰውየው ሳያመነታ ሮጦ አዳናት። ነገር ግን ሴትየዋ ዓይነ ስውር ስለነበረች እሱን እንደ የቀድሞ ፍቅረኛዋ አላወቀችም። በስህተት ከሌላ ሰው ጋር እንደተጋጨች አስባ ይቅርታ ጠየቀች። ሰውየው የተጨነቀችውን ሴት ሲመለከት ለዓመታት በልቡ ይዞት የነበረውን ቁጣና ጥላቻ በቅጽበት ተሟጠጠ። አንድ ወቅት ድህነት በመናቅ ከእሱ እንዲለይ አስከፊ ቃላት የተናገረችው ሴት ዛሬ በእንዲህ አሳዛኝ ሁኔታ መገኘቷ ልቡን አለሰለሰው። እሱ ብቻውን ወደ ግብዣው አዳራሽ ገባ። ነገር ግን ብዙም ሳይቆይ ሴትየዋ በአገልጋይ ታግዛ ወደ መጸዳጃ ቤት ስትሄድ አየ። በጸጥታ ተከትሎ ሄደ። እዚያም ሴትየዋ ቁስሏን ብቻዋን ለማጽዳት ስትታገል ተመለከተ። የእሷን አቅመ ቢስነት አይቶ ወዲያውኑ ረዳት። ቁስሏን በጥንቃቄ አጸዳላት። ሴትየዋ ማን ነህ ብላ ብትጠይቀውም ምንም አልመለሰላትም። እሷ ልትንቀሳቀስ ስትሞክር አትንቀሳቀሺ፣ ጠባሳ ሊቀር ይችላል ብሎ ተናገረ። ይህ አንድ ሐረግ ሴትየዋ ወደ ቀድሞ ትዝታዋ መለሳት። በሁለተኛ ደረጃ ትምህርት ቤት እያለች የቀድሞ ፍቅረኛዋ ተመሳሳይ ቃል ተናግሯት ነበር። ስሙም ልጠራ ሞከረች። እሱ ግን ሳይመልስ ፈጥኖ ወጣ። ከዚያ በኋላ ወደ ግብዣው ሲመለስ የሴትየዋ አጎት ልጅ ስለ እሷ መጥፎ ነገር ስትናገር ሰማ። ወዲያውኑ ወደ እሷ ጎን ቆሞ ለማግባት የሚፈልገው ሰው የአጎቱ ልጅ ሳይሆን ዓይነ ስውር ሴቷን መሆኑን በግልጽ አስታወቀ። ይህን የሰሙት የአጎት ልጅና እናቷ በቁጣ ተሞልተው ዓይነ ስውሯን ማዋረድ ጀመሩ። ነገር ግን ሰውየው ለጋብቻ $50 ሚሊዮን የሚያወጣ ውል ማቅረቡን ሲገልጽ ሀብትን የሚወደው አጎት ወዲያውኑ ተስማማ። ሴቲቷ ግን ያለ ፍቃድ ጋብቻ መስማማታቸው ስትሰማ አጥብቃ እምቢ አለች። አጎቷ ግን ካልተስማማች የታናሽ ወንድሟ የኑሮ ወጪ እንደሚያቋርጥ አስፈራራት። ወላጆቿን ያጣችው ሴት ልጅ በመጨረሻ ጋብቻውን በግድ ተቀበለች። በማግስቱ ወደ ሰውየው ቤት ለመሄድ ስትዘጋጅ ከጓደኛዋ ጋር የሚያወራውን በአጋጣሚ ሰማች። ሰውየው ለጓደኛው ምንም ተላላፊ በሽታ እንደሌላት ለማረጋገጥ ሕክምና ምርመራ እንደሚያደርግላት ተናገረ። ይህን የሰማች ሴት በጣም ተጎዳች። እሷን ዝቅ አድርጎ የሚያይ ሰው ለምን ሊያገባ እንደፈለገ ሊገባት አልቻለም። ሰውየው የተናገረው ወዲያውኑ ተጸጸተ። ከዚያም ወደ ሆስፒታል ወስዶ ዓይኖቿን እንዲመረምሩላት አደረገ። ምናልባት የማየት ችሎታዋ ይመለስ ብሎ ተስፋ አደረገ። ዶክተሩ ግን የማየት ችሎታዋ ሙሉ በሙሉ እንደጠፋና የማገገም እድሏ እጅግ ዝቅተኛ መሆኑን ገለጸ። በዚያን ጊዜ ሴትየዋ ወደ ሆስፒታል ያወጣትን ሰው እሷን ለማዋረድ ሳይሆን ዓይኖቿን ለማሳከም እንደነበረ ተረዳች። ቀስ በቀስ እሱን በምታስበው መጠን መጥፎ ሰው እንዳልሆነ ማመን ጀመረች።